ምን ልርዳ? አንድ ጉዳይ ነበረችኝ። ይገርምሃል መነጽሬን ካላደረኩ ትንሽ ማንበብ ያስቸግረኛል። ለዛ ነው ትንሽ ተቸገርኩኝ። እንደው ዝም ብለን ጊዜ ከምንፈጅ እስቲ አንተው ራስህ ጉዳይህን በዝርዝር አስረዳ። መልካም። እኔ እንኳን እርስዎን ብዙ ጊዜ ተመላልሼ ስላጣው ነው እንጂ ጉዳይ እንኳን የሆነው ቀሪ ክፍያን በተመለከተ ነው። ቀሪ ክፍያ አለህ? አዎ፣ እናንተ ድርጅት ጋር ቀሪ ክፍያ አለኝ። ታዲያ እንዴት እስካሁን አላለቀልኝ? እሱን እኮ ነው ያው እስከዛሬ እርሶም እዚህ አልተገኙም መሰለኝ። እርሶም ብዙ ጊዜ አጥቹታለሁ። ያው እርሶም ፍለጋ ብዙ ጊዜ ተመላለስኩ። ያው ስንመጣ እንዳጋጣሚ ሆን አላቅም ብቻ ለሻይ ወጥተዋል፣ ለምሳ ወጥተዋል ይሉናል። ከዛ ደግሞ አልፎ ስንመጣ ደግሞ ሳምንት 15 ቀን እየቆየን ደግሞ ስንመጣ ከሀገር ወጥተዋል፣ አሁን የሉም፣ ቻይና ናቸው ምናምን ይሉናል። ብቻ መገጣጠም ማለት ነው። በዚህ ጉዳይ ውስጥ ነው እስከዛሬ ድረስ የቆየሁት። ምን ታደርገዋለን፣ ትንሽ ስራ ላይ ቢዚ ነው የምንሆነው እና አንዳንድ ጊዜ ምን ይሆናል መሰለ፣ በጣም አስቸኳይ ስራዎች ሲኖሩን ወደ ውጪ እንወጣለን። ሌላውንም ደግሞ እዚህ ጋር አንዳንድ ጊዜ መተህ ማታገኘኝ ወይ ለሻይ በወጣሁበት ሰዓት እየመጣ ይሆናል። ታዲያ ጉዳይ ያላለቀው ይሆናል። ያው እኔ እኮ ወጥተው ብቻ አይደለም እኮ ጠብቄዎታለሁ እስኪመለሱ፣ ግን እርሱ አልመጡም። በዛው እኮ ምናልባት ደግሞ በዛው ወደ ምሳ ወጥቼ ይሆናል። ለዛም ይሆናል ጉዳይ ያላለቀው። አዎ ያው ለምሳም ቢሆን እኮ እስኪመለሱ ጠብቄዎት ነበር። ምናልባት ምሳ ከበላው በኋላ ደግሞ እንደገና ቡና ስጠጣ በዛው መክሰስ በልቼ ወደ ቤት ገብቼ ሊሆን ይችላል። ለዛ ነው አያን ብዙ ጊዜ አንገጣጠምም። ባለ ጉዳይና ጉዳይ አስፈጻሚ ስለማንተ ይሁን ለልክ ሊሆን ይችላል። ታዲያ እንደዚህ ተገቢ ነው እንዴ? ምኑ አሰራሩ ማለት እንደዚህ ባለ ጉዳይ ምሳ መክሰስ ቀጥሎ ራት እየተባለ እኩለ ሌሊት ድረስ ልንለፋ እኮ ነው። ኧረ ምንም አይደለም። ይሄ እኮ አንዳንድ ጊዜ ስራ ላይ የሚያጋጥም ጉዳይ ነው። በነገራችን ላይ አንድ ምክር ልስጥ። እኔ ያለፍኩባቸው እንዲህ ጉዳዮች በቀላሉ ሲያልቁ ብዙም ደስ አያሰኙም። ይሄንን ጉዳይ ለማግኘት ዋጋ ከፍዬ ነው ይሄን ነገር ያገኘሁት ብለህ ስታወራ ደስ ይላል። ለአንድ ነገር ዋጋ መክፈል አለብህ። እኔ በዛ ነው የማምነው። በእውነት እንደዛ ስለሆነ መሰለኝ። ቆንጆ ምክር ነው። ምንም ችግር አይደለም፣ ምንም ችግር የለም። እና እንደዛ ስለሆነ ነው ለተፈጠረው ችግር እንደ ድርጅት ባለቤትነቴ ወይም በድርጅቱ ስም በጠቅላላ ይቅርታ ጠይቃለሁ። እና ታዲያ አሁን ምን ልርዳ? ምንድነው ማለት ጉዳይህ ምንድነው? ቅድም እኮ አወራንበት። ረሱት እንዴ? አወራን። ቀሪ ክፍያ አየህ፣ እኔ እኮ በጣም ብዙ ባለጉዳዮች ይመጣሉ፣ ብዙ ባለጉዳይ ያስተናግዳለሁ። አንዱን ከአንዱ እንዴት አድርጌ ልለየው? በጣም ስራ ስለሚበዛብኝ እኮ ነው። የምን ጉዳይ ነው ያሉት? ቀሪ ክፍያ አለኝ እርስዎ ድርጅት ጋር። እዚህ ድርጅት አዎ፣ ለእናንተ የሰራሁት ቀሪ ክፍያ ይቀረኛል። ቀሪ ክፍያ? አዎ፣ ቀሪ ክፍያ አለኝ እርስዎ ጋር። ምንድን ነበር ያቀረብክልኝ? ምንድን ነበር የሰራው? በምን ምክንያት ነው ቀሪ ክፍያ ይቀራል? አዎ፣ ከእናንተ ድርጅት ጋር ተዋውለን አንድ የሰራናቸው ትልልቅ ኮንስትራክሽን ስራዎች አሉና ዲል ያደረግንበት የነበረው የመጀመሪያው ነገር ቅድሚያ ክፍያና ከዛ ስራው ሲያልቅ ደግሞ ቀጣዩ ክፍያ እንደሚለቀቅ ነው። ስለዚህ እኛ በቃላችን መሰረት ሰርተን ጨርሰናል። ስለዚህ ቀጣዩን ክፍያ እንድትከፍሉ ነበር። እንዴት እስካሁን አላለቀም? ያው እንግዲህ እሱን እናንተ ናችሁ የምታውቁት። እኛ ምን ባለጉዳይ ነን እኮ። እውነት ነው ባለጉዳይ ናችሁ፣ ግን ማለቅ ነበረበት። ምን ያህል ነው? ኦልሞስት ወደ 20 ሚሊዮን ብር ይመስላል። አለ እንዴ? እንዴ
እንዴት እስካሁን እኔ ምኑን አውቀዋለሁ? ያው እናንተ ናችሁ የምታውቁት። እኔ እኮ አንተም በሆን ኖሮ 20 ሚሊዮን ብር ድርጅቱን አይደለም የድርጅቱን ማናጀር አብዮታዊ እርምጃ ነበር የምወስድበት እንጂ 20 ሚሊዮን ብር እርስዎ እኮ ነው የድርጅቱ ባለቤት ማለት እናንተ ጋር ነው እኮ ገንዘቡ ያለው እኮ ማለቴ እኔ ባለ ጉዳይ ብሆን ለማለት ነው እንጂ እንዴ ይኸውልዎት እኔ እርሶን ለማግኘት ራሱ ከሰራተኛ ከታች እስከ ላይ እንኳን እጅ መንሻ እንኳን የሰጠሁት ስንት ነገር ባደረገ። ለመሸሻን ሰጥተዋል? አዎ መሸሻ። አዎ እንዴ ለመሸሻማ ሰጠዋለሁ። ምን ወይ መሸሻ ወይ መሸሻ። ለዚህ ነው ሊፈርጥ የደረሰም ባየመሰለ ወይ መሸሻ። ለስ ምን ይገርማል። መሸሻ እኮ ያው አይ ቋሚ የድርጅቱ ከፋይ አድርጎኛል። እኔ ነኝ እኮ መከፍለው ደሞዝ። ኧረ ምን ችግር አለ? እኔን እኮ ሳይ 30 መጣ ነው የሚለኝ። 30 መጣ እያለ ነው የሚሰኝ። አሁን ያልቅልህ ለመሸሻ ወይ መሸሻ። አሁን ነው እርምጃ የምወስደው። ቆይ ምን አይነት እርምጃ ሊወስዱ? አይ እሱ የድርጅታዊ አሰራር ነው። እሱ ብቻ እኮ አይደለም ያው ጸሐፊዋም ነው ያው ለጸሐፊዋም ቢሆን እርምጃ ወስዳለሁ። ጸሐፊዋው ላይም ቢሆን ማንንም በድርጅታዊ ጉዳይ አልደራደርም። እርምጃ መውሰድ ያለብኝ ቦታ ላይ በሙሉ እወስዳለሁ። ይገርማል በጣም። ለካ ከታች ያሉት ሰራተኞች ናቸው እርሶን እንዳናገኝ እንደዚህ እንቅፋት ይሆኑ። ይሄ እኮ ለእኛም ለሀገርም እኮ ጠር እኮ ነው እንደዚህ አይነት ነገር። ምንም እንደዚህ የሚያወራዳ ነገር የለም። ጠቅላላ እኔ ብልሹ አሰራርን ከዚህ ድርጅት ንቅል አድርጌ ነው የማወጣው። አስቸኳይ እርምጃ ነው የምወስደው። እናንተ ባለ ጉዳዮቹ ምንም መንገላታት የለባችሁ። እንዴት? ስለዚህ ዛሬ ቀሪ ገንዘቤን ማግኘት እችላለሁ ማለት አሁን ጽፍልሃለሁ። አሁን ቼክ ጽፍልሃለሁ። ፋይናንሶቹ እስኪገቡ ጠብቀህ ታስፈርማለህ። አሁን ለምሳ ወጥተዋል። እሺ ትንሽ ጠብቃቸዋለሁ። እሺ ለምሳ ለምሳ ወጥተዋል። እስኪ ጠብቃቸው። አሁን ዛሬውን ያልቅልሃል። ማን ነው ከእንግዳ ጋር ምን ትሰራለህ? ምን እየሰራህ ነው? እንትን ትላንትና መሳቢያው አልሳብም አለኝ አላለ። እሱስ ምን እያደረገ ነው? እሱ ረዳቴ ነው። ረዳቴ? እኔም እንዴ ያሟል። ኧረ እኔ ባለ ጉዳይ ነኝ ወንድሜ። አሁን ለሳቸው ሌላ ነገር አለ። መሸሻ መድረሻ ከምትል ታንጽና ብሎና ቀብለኝ። ምን አይምሮ በሽተኛ ነው በለኝ እንዴ። እኔ እኮ ባለ ጉዳይ ነኝ እኮ። ባለ ጉዳይ ነኝ። ተደጋጋሚ ቢነገር ምንም ልትሰማ አልቻልክም አይደለ? እሺ አሁን ቀጥታ ሂድ። ቶሎ በልሽ። ተደጋጋሚ ቢነገረው ምንም ሊረዳ አልቻለም። እባክህ ምን ረዳ? አሁን ድጋሚ ላስረዳ ነው ማለት ነው? ይሁን እሺ። ደብዳቤ አስገብቼ ነበር። በተደጋጋሚ ጊዜ ቀሪ ክፍያ ነበረኝ እናንተ ጋር እና በጣም በብዛት እርሶ ጋር መጥቼ ነበር። ላገኘሁት ግን አልቻልኩም። ድርጅት ውስጥ ተደጋጋሚ ጊዜ ደብዳቤ ቢያንስ ይሄን ደብዳቤ አንብባችሁ መፍትሄ እንድትሰጡና ቶሎ ክፍያችን እንድትፈጽሙልን ነበር። መልካም። አሁን የሻይ ሰዓት ስለሆነ ዛሬ ሳምንት ነው። ምን ማለት ነው? ቀጣይ ሳምንት እንዴ? ስንት ነው ተመላለስ? ይሄን ጉዳይ ለመጨረስ እኮ 2 ዓመት ነው ተመላለስ። 2 ዓመት ገንዘብ ይፈልጋል። ምን እያሉ ነው ያሉት? ለምን ነው የማያልቅልኝ? ሰውዬ ቀጣይ ሳምንት ነው። ቀጣይ ሳምንት? አዎ ሳምንት ቀልድ ነው አይደል? ማንም ተጫወታችሁ